ድሬዳዋ እንኳን ሰው ይቅርና እንስሳም ተስማምቶ አብረው በልቶ አብረው ጠጥቶ የሚኖርባት ከተማ ነበረች። አሁንም እንደዛው ነች። ግን ችግሮች አሉ። ይሄ ህዝብ በሰላም እንዳይቀመጥ ተፋቅሮ አብሮ እንዳይኖር ለማድረግ የሚጥሩ ኃይሎች አሉ። እነዛ ሰዎች ቦታ እስካላገኙ ድረስ አሁንም እኔ ሰላም ይመጣል ብዬ አላስብም። ሰበብ ነው የሚያደርጉት ኦሮሞና ሶማሌ። ይሄ ውሸት ነው። ሶማሌና ኦሮሞ ተጣልቶ አያውቅም። ድሮም ይጋጫል፣ ይታረቃል በባህል አለው። አሁን ፖለቲካ ነው ያለው። በኦሮሞና በሶማሌ የሚነግድ ፖለቲካ ነው ያለው በአገር ውስጥ። ያ ፖለቲካ ፍጻሜ ካላገኘ ምንም የሚፈጠር ነገር የለም ብዬ ነው የሚያስበው። ትክክለኛ አስተዳደር ማስቀመጥ ነበረበት። ለምን ሁሉም ሶማሌም ኦሮሞም አንድ አካል ነው፣ አንድ አይነት ህዝብ ነው። እስከዛሬ አብሮ እየኖሩ ነው። ምንድነው ችግር የተፈጠረ? ስለዚህ ትክክለኛ አስተዳደር ሲኖር ብቻ ነው ከማህበረሰቡ ውስጥ ሽማግሌዎችን መርጦ ማወያየት ችግሩ ምንድነው፣ በጋራ እንፍታ፣ አገራችን የጋራችን ነች፣ ሰላም መሆን አለበት። ሁሉም ብሔር ኢትዮጵያዊ ነው። የአንዱ ብሔር የአንዱ በታች የአንዱ በላይ መሆን የለበትም። ያን ነገር አቀራርቦ ማወያየት እንደዛ አይነት ነገር ነው መፍጠር ያለብን። ስለዚህ ያን ደግሞ የደህንነቷን ጉዳይ ደግሞ በከፍተኛ ሁኔታ ተጠናክሮ ወውስጥ ለውስጥ ከጀርባ ሌላ የሚያደርጉ ኃይሎች በተፈጠረው በሰሞኑ በሚደረገው መንግስት ማጥራት ላይ ችግር ያንን ተከትሎ ነው ችግሩ እየተቀሰቀሰ ያለው። ድጋሚ አሁን ያገረሸውም ያ ነው። ስለዚህ ያንን መንግስት በመዋቅሩን ዘርግቶ ማህበረሰብ ውስጥ ገብቶ ምንድነው ችግሩ ብሎ ገብቶ አጣርቶ ያንን ነገር ሽማግሌዎችን ሰብስቦ መፍታት አለበት። ያንን ነገር ማድረግ ነው ያለበት። አርሸዱ waxay tira waqraat maal macal markaajibta ka socota meel kasta ka socota dadka islaamna dawladda amrar macal ku sar macal kuwas way waxa ku dhex jiro ayak ችግሩ መልካ ጀብዱን ጨምሮ ብዙ ቦታዎች ላይ ግጭቶች ይከሰታሉ። ከላይ እስከ ታች ያለው አመራር ችግሩ ውስጥ ያለበት ይመስለኛል። ገንዘብ እየተቀበሉ ከተማውን የሚረብሹ ሰዎች አሉ። ረብሻውን ለማብረድ መንግስት አቅቶት አይመስለኝም። ድሬዳዋ ውስጥ አልተሰማም። ህዝቡ ሰምቷል። የመንግስት ኃይሎች ግን አልሰሙ ለውጥ መደረጉ። ትልቁ ችግሩ ይሄ ነው። በመንግስት መዋቅር ውስጥ ያሉ ሰዎች ወላ ሲቪልም ይሁን ሚሊተሪም ይሁን ከላይ የመጣውን ለውጥ ቢሰሙና ቢቀበሉ ኖሮ ህዝቡን ባላጋጭት ነበር። ላለመቀበል ነው ይሄ ትግል እየተደረገ ያለው። ይሄ አሁንም ችግሩ በአገር አቀፍ ደረጃ ምን አይነት ትግል እንደተያዘ እናውቃለን። ከባባድ ነገሮች አሉ። ገና 27 ዓመት መሰረት የጣለ ነገር ነው። በአራት ወር አይነቀልም። ይሄ ከላይ የተጀመረው ነገር ብዙ ጊዜ ሊቆይ ይችላል። ግን የህዝብ እጅ ከተባበረ አሁንም እነዚህንም ለማስተካከል መንግስት ብቻ አይደለም፣ አሁንም ህዝቡ ተነስቶባቸዋል። እያንዳንዱ ህዝብ ያውቃል ማን ይሄን ነገር እንደሚፈጽም፣ ማን በኦሮሞና በሶማሌ እንደሚነግድ። የጫት መቃማ ነው ያደረጉት ኦሮሞና ሶማሌ በሚሊዮን ዓመት የሚቆጠር ዓመት አብረን ያለ ነው። ይሄ ትውልድ አንያ ነው። ጎረቤትን ጎረምሳ ሲጣላ ይገዳደላል። 5 ቀን አይፈጅም። ወዲያው ሽማግሌ ይመጣና ያስታርቃል። በሰላም መሬ ነው አለን። ዛሬ ግን ግጭት አይደለም፣ የፖለቲካ ችግር ነው። ስለዚህ ይሄ የፖለቲካ ችግር ካልተፈታ ሪፎርሙ ካልመጣ ችግሩ አይቆምም። ለውጡን የሚቃወሙ ከሌላ ቦታ በሙሉ ጠራርጎ አልቆ ተሰብስቦ ድሬዳዋ ውስጥ የገቡ ይመስለኛል። ሽታው እንኳን አልተሰማም። እዚህኛ ጋር በደርግም በምናምንም የዚህ አይነት ነገር አይተንም አናውቅም። አዲስ ከድሮ የበለጠ ጭቆና አለ ድሬዳዋ ውስጥ። ምንም የምታሙበት ነገር የለም። ሽማግሌዎች አልቻሉም። አሁንም አባገዳ ቢሮ ብትሄድ ኡጋዙ ጋር ብትሄድ ሌላ ችግር ይፈታል። ይሄ ግን በነሱ ደረጃ አይደለም። ይሄ የፖለቲካ ጉዳይ ነው፣ የሀገር ጉዳይ ነው፣ መንግስትን የሚመለከት ነገር ነው እንጂ
ሽማግሌዎቹ የሚታሙበት ምንም ምክንያት የለም ብዬ ነው የሚያስበው። አስተዳደሩ ችግር ስላለ ህዝቡ ብዙ ጊዜ አብረን የኖረ ህዝብ ካከለ መሬት ወሰደኝ ሰው የለም። ካከለ ይሄን አንድ ነገር ወሰደኝ የሚል ሰው የለም። በምንድን ነው? የአስተዳደሩ ችግር ነው። አስተዳደሩ ችግር ትኩረቱ እነሱ ነው የሚያውቁት እኮ እኛ ችግር ያላወቅነው እኮ ብናውቅ ኖሮ እስከ ሸማግሌዎቹ መሀል ተቀምጠው አቅቶ ነው ሊጨርስ ነበረ። ችግሩ እነሱ ስለማያውቁት አስተዳደሮች ነገር አይፈታም። ትክክለኛ አስተዳደር እስከመጣ ድረስ መፍትሄ ለውጡ ከላይ ያለው ለውጥ እዚህ ካልደረሰ ሌላ አጀንዳ አለ ይመስለኛል። ይሄ ችግር ምንም መፍትሄ የሚመጣ ነገር ያለ አይመስልኝም።